በሮማኒያና በዩክሬን መካከል የተሸጎጠች አውሮፓ ውስጥ ብዙ ሰው የማያውቃት ግን በጣም ትክክለኛ ማንነት ያላት ሀገር አለች፣ ሞልዶቫ። ይቺ ምድር ከጥንት ነገስታት ዘመን የቆየ የወይን እርሻዎች፣ ጊዜ የቆመባቸው የሚመስሉ መንደሮች፣ በእውነተኛ ፍቅር የሚዘጋጅ ባህላዊ ምግብ እና ከመሬት በታች በኪሎ ሜትር የሚረዝሙ የወይን መጋዘን ከተሞች ያሉባት ናት። በዛሬው ቪዲዮ አብዛኛው ተጓዥ ስሟን እንኳን ሰምቶት የማያውቀውን ግን የጎበኘ ሁሉ ልቡን የሚሰጥባትን ሀገር እንቃኛለን። እንኳን ደህና መጣችሁ። እኔ አክሊሉ ነኝ እና ዛሬ የምስራቅ አውሮፓን ትልቅ ሚስጥር ሞልዶቫን እንጎበኛለን። ሞልዶቫ የአውሮፓ እረፍት ማድረጊያ ነች። ጭንቅላት አይዞርም፣ መሮጥ የለም፣ ውጥረት የለም። ህይወት በዝግታ የምትሄድበት እና ሰው ለሰው ፈገግታ የሚለጋገስበት ቦታ ነው። ሞልዶቫ ትንሽና ርካሽ መሆኗ ብቻ አይደለም ልዩ የሚያደርጋት እውነተኝነቷ ነው። እዚህ ቱሪስቶችን ለመሳብ ተብሎ የተቀየረ ነገር አታገኝም። የምታገኘው እውነተኛ ባህል ነው። የቤት ወይን፣ ትኩስ የእርሻ ምግብና ያልተነካ ተፈጥሮ። የፓሪስን ወይም የሮምን ግርግር ትተህ እውነተኛ የአውሮፓ ባህል ከፈለግ ሞልዶቫን መርሳት የለብህም። ቺሺናው ዋና ከተማዋ በጣም ረጋ ያለችና አረንጓዴ ነች። ውበቷ እንደ ትልልቅ ከተሞች ብልጭልጭ አይደለም። ይልቁንስ ሰፊ መንገዶች፣ የድሮ የሶቪየት ህንፃዎች፣ ትላልቅ ፓርኮችና ምቹ ካፌዎች አሏት። እነዚህን መጎብኘት አለብህ። ቫሌያ ሞሪለር ሐይቅ ለሽርሽርና ለእረፍት፣ ናቲቪቲ ካቴድራል የከተማዋ ምልክት፣ ስቴቨን ታላቁ ጎዳና የከተማዋ ልብ፣ ማዕከላዊ ገበያ የአካባቢው ምግብና ምርት ለማየት፣ ክሪኮቫ የወይን ፋብሪካ ከከተማዋ ብዙም አይርቅም። ቺሺናው ከአውሮፓ እጅግ አረንጓዴ ከሆኑ ዋና ከተሞች አንዷ ነች። ቲራስፖልን መጎብኘት ወደ ሌላ ዘመን እንደመጓዝ ነው። ይህ ስፍራ የራሱ ገንዘብና መንግስት ያለው የተገነጠለ ክልል ሲሆን ለቱሪስቶች ግን ሰላማዊ ነው። እዚህ ጊዜ ወደ ኋላ የቆመ ይመስላል። የሶቪየት ዘመን ትዝታዎች፣ ቅርጻ ቅርጾችና ካፌዎችን ታገኛለህ። ቲራስፖል በዓለም ላይ የሌለችው ሀገር ተብላ ትጠራለች። ባልቲ ደግሞ የሞልዶቫ ሰሜናዊ ዋና ከተማ ትባላለች። ጥሩ ምግብ፣ ሕያው ማዕከልና የአካባቢው ባህል በደንብ ይታይባታል። የሞልዶቫ ተፈጥሮና ድንቅ ቦታዎች። ክሪኮቫ ይህ ቦታ የወይን ፋብሪካ ብቻ አይደለም፣ ከመሬት በታች ያለ ከተማም ነው። ከ120 ኪሎ ሜትር በላይ የሚረዝመው ዋሻዎች በወይን ተሞልተዋል። በጣም ሰፊ ስለሆነ መኪና ውስጥ መንዳት ትችላለህ። ታዋቂ የዓለም መሪዎችና ሰዎች የራሳቸውን ውድ ወይን እዚህ አስቀምጠዋል። ሚሌሺቲ ሚቺ የዓለማችን ትልቁ የወይን ማከማቻ። ይህ ደግሞ በጊነስ ወርልድ ሪከርድ የተመዘገበ ነው። ከ200 ኪሎ ሜትር በላይ የሞልዶቫ ምድር ስር በሚስጥር ዓለም እየቃኘ ያለ ያህል ይሰማሃል። ኦርሄ ዩልቬቺ ይህ የሞልዶቫ ሁሉ ነገሯ ያለበት ስፍራ ነው። በገደል ውስጥ የተቀረጸ ገዳም፣ ጸጥ ያሉ መንደሮች፣ ለስላሳ ኮረብቶች እና በሸለቆ ውስጥ የሚንሸራሸሩ ወንዞች ለፎቶና ለቪዲዮ ምርጥ። በተለይ ፀሐይ ስትጠልቅ የሞልዶቫ ገጠራማ አካባቢ የሱፍ አበባ ማሳዎች፣ ትናንሽ እርሻዎች እና የቤት ውስጥ ምግብ በየቦታው ታገኛለህ። እውነተኛ ሰላምና ጸጥታ ከፈለክ መንደሮችን ጎብኝ። የሞልዶቫ ሰዎች በጣም ቀላል፣ ሞቅ ያሉና እንግዳ ተቀባዮች ናቸው። እዚህ ዋጋ የሚሰጠው ቤተሰብ፣ ባህል፣ እንግዳ ተቀባይነት፣ ምግብ። ምናልባት ወደ አንድ ሰው ቤት ተጋብዘ የቤት ወይን ቀርቦልህ እንግዳ ብትሆንም እንደ ቤተሰብ ልትተናገር ትችላለህ። ሞልዶቫውያን ለእንግዶች ከመጠን በላይ ምግብ በማቅረብ ይታወቃሉ። ይህ ትልቅ አክብሮት ነው። የሞልዶቫ ምግብ ቀለል ያለ፣ ከእርሻ ትኩስና በጣም ጣፋጭ ነው። ዋና ዋና ምግቦችን ማማሊጋ ከቆሎ ዱቄት የሚዘጋጅ ሲሆን ከቺዝ ወይም ከስጋ ጋር ይበላል። ሰርማሌ በጎመን ውስጥ የሚጠቀለል የስጋና ሩዝ ድብልቅ። ዘማ ባህላዊ የዶሮ ሾርባ። ፕላሲንቴ በቺዝ ድንች የተሞሉ ለስላሳ ዳቦዎች። የሞልዶቫ ወይን የአውሮፓ ምርጥ የተደበቀ ሚስጥር።
የተጨናነቁ የባህር ዳርቻዎች ወይም የቅንጦት ሞሎች ከፈለክ ሞልዶቫ ላንተ አይደለችም። ግን እውነተኛ ባህል፣ ተፈጥሮ፣ እንግዳ ተቀባይነትና ሰላም የምትሻ ከሆነ ሞልዶቫ ትልቅ ስጦታ ናት። እዚህ ያለው ነገር ሁሉ እውነተኛ ነው። በብዙ ቱሪዝም ያልተበላሸ ልባዊ ቦታ። ሞልዶቫ ታዋቂ ላትሆን ትችላለች፣ ግን የማትረሳ ነች። ከመሬት በታች ካሉ የወይን ከተሞች እስከ ጥንታዊ ገዳማት፣ ሰላማዊ መንደሮች እስከ ሞቅ ያሉ የአካባቢው ሰዎች፣ ይቺ ሀገር የተደበቀ ሀብት ነች። ይህን ጉዞ ከወደዱት ላይክ፣ ኮሜንት እና ሰብስክራይብ ማድረጉን እንዳይረሱ።